ሁላችሁም እንድትገነዘቡት የምፈልገው ነገር እዚህ ስራ ላይ እኔ ይበቃል ስል ነው የሚበቃው። ነገር ግን ከኔ ፍቃድ ውጪ በቃኝ የሚል ሰው ይበቃለታል። እኔ አንድ ሐሳብ አለኝ። እንደኔ ሐሳብ ህዝቡ ሰላም የወረደ እንዲመስለው ትልቅ ባጀት መድበን ለህዝቡ አንድ የልማት ስራ እንስራ። ከዛ በኋላ ህዝቡ ሲረጋጋ እኛ ስራችንን እንቀጥላለን። ጥሩ ሐሳብ ይመስላል። የተለየ ሐሳብ ያለው አለ? እኔ ምንም ሐሳብ የለኝም። እባካችሁን አንዴ ጉርሙን ብቻው ላናግረው። ወንድሜ እንደ ዛሬ ተናዶብኝ አይቼው አላውቅም። አታስብ፣ አልገላት። ካልገደልካት ታዲያ ምን ታደርግልሃለች? ለምን አትለቃትም? የሚይዛት በእንክብካቤ ነው። ይኸውልህ ጉርሙ፣ እስከ ዛሬ ምንም ጠይቄ አላውቅም። እባክህ ይህን ብቻ አድርግልኝ። ሌላ ጊዜ ሌላ ጥያቄ ጠይቀኝ፣ አደርግልሃለሁ። እኔ የምልህ ይህ እስካሁን ያሳየኝ ቦታ በሙሉ የጉርሙ ነው? አዎ። ምን ነው ችግር አለ? አረ ምንም ችግር የለም። የምን ችግር አመጣ? እንዲሁ ገርሞኝ ነው። በጣም ሰፊ እኮ ነው። ማየት ነው አይደል የፈለከው? ዝም ብለህ አትቀባጥር። እኔ የምልህ ግን ለአንተና ለተሊላ ያካፍላችኋል እንዴ? ቢያካፍለን ባያካፍለን አንተ ምን አገባ? ቀለቤሳ እየሰደብከኝ ነው እንዴ? ተሊላ መታኝ ቀልቤሳ ሰደበ ብዬ ልንገረው? ምን ነክቶሽ ነው ከዚህ ከሰይጣን ጋር እንዲህ አይነት ነገር ውስጥ የገባሽው? መቼም እንዳንተ ህሊናውን ሸጦ ከሚኖር ሰው እኔ ይሻላለሁ። ምን እያልሽ ነው? ታውቃለህ፣ በጣም ነው የምታሳዝነኝ። በምትመራውና በተወለድክበት መንደር ተዋርደ መኖርህ። ምንድን ነው የምታወሪው? ለአንድ ሰይጣን እያገለገልክ ሲበቃው አውጥቶ ይወረውርሃል። የዛኔ ግን የምትኖርበት መንደርም የምታገለግለው ህዝብ አይኖርህም። የሚገርም ጃራ ሲደውሉልኝ እኮ እናቴን በህይወት ማግኘት አልመሰለኝም ነበር። ቶሎ ድረስ ነው የተባልኩት። እየበረርኩ መጣሁኝ። ግን ፈጣሪ ይመስገን እንደፈራሁት አይደለም። ምንም አትል። በጣም ይቅርታ ፍሮምሳ። ጃራ ምን አጠፋ? ወንድሜ ጉርሙ ነው አይደል እናትህ ለዚህ ያበቃት? እሱ ባይመታት ኖሮ እኮ እንደዚህ አትሆንም ነበር። እሱም ወኪዬ ይቅርታ ጠይቃለሁ። ይቅር በለኝ፣ ቂም አትያዝ። ጃራ እኔ እኮ የአባገዳ ልጅ ነኝ። በገዳ ስርዓት ያደግኩ ልጅ ነኝ። በገዳ ስርዓት ደግሞ ቂም መያዝ የሚባል ነገር የለም። በዛ ላይ እኮ እናቴ ማለት ለእናንተም እናታችሁ ናት። እሱም የጎዳው እኮ እናቱን ነው የጎዳው። የኔን እናት ብቻ አይደለም የጎዳው። ስለዚህ ጃራ አንተ ደግሞ ባላጠፋው ነገር ይቅርታ መጠየቅም አይገባም። እኔ ሁሌ እኮ እንደ ወንድሞች ያህል እንዲህ ማያችሁ። እሺ ፍሮምሳ፣ አንድ ጉዳይ አለችኝ፣ እሷን ጨርሼ እመጣለሁ። እስከዛ እዚሁ እኔን የምሸኝ። እሺ ኧረ አንተ ስራን ስራ፣ እኔ እሄዳለሁ። ችግር ግድ የለህም። እዚሁ ጠብቀኝ፣ ደስ እንዲል እኔ እሸኝሃለሁ።
ሰላም ነው ጋሽ ረገድ? እስቲ ቁጭ በሉ። ዛሬ ምን እግርት አሉት? እንደ ፖሊስ አይደለን እንጠይቅ እንጂ አካባቢያችን እንዴት ነው? እንዴት ሰነበተ? እንዴት ከረመ ማለትም አለ እኮ። መቼም ለወቀሳ ነው የመጡት። አይ እኔ ለወቀሳ አልመጣሁም። አይ አልወቅስህም። እናትህ እንዴት ወቅስሃለሁ? ባይሆን እኔ ጋር አንድ ነገር አሰብኩና እሺ ያንን ጉዳይ እንደሱ ባማክረው እንዴት ጥሩ ውጤት ያመጣል ብዬ ታየኝ። ስለዚህ ላማክረው መጣሁ። እንዴት መሰለህ? አሁን እንግዲህ አንድ ሽፍታ ብቻውን ሽፍታ የሆነ የለም። ረዳት አለው፣ አጋዥ አለው፣ ጠቋሚ አለው አይደለም? ብቻውን ሸፍቻለሁ ብሎ የሚወጣ ሰው የለም። ስለዚህ አሁን ጉርሙን ለመያዝ ምን ማድረግ አለብን ብዬ ተራሴ ጋር መከርኩና ጉርሙን ለመያዝ እንግዲህ ማድረግ ያለብን ነገር ታየኝ። አየህ፣ በእሱ አካባቢ ያሉ ሰዎችን ከነሱ መነጠል፣ እሱን በቁም እስርም ይሁን በክትትልም ይሁን አርጎ ጉርሙን ትነጥሎ የለም ያኔ ብቻውን ቆሞ ታገኘዋለህ። ይሄንን መሆኑን ሲያውቅ ደግሞ ወይ መጥቶ እጁን ይሰጣል፣ አለበለዚያ ደግሞ ሀገር ጥሎ ይጠፋል። እሺ፣ አመሰግናለሁ አባቴ።